የሰው ልጅ ላይ ፊቷን አዞረች ነው የሚባለው። እኔ ላይ ዛሬ ሱሪያን አውልቃ ቂጧን ነው ያሳየችው። እና ታፈርት ኡጋርቴ አንተ አለመቻል እኮ እውቀት ይጠይቃል እኮ አለመቻል ትንሽ መቻልን ይጠይቃል። እንዴት ነው ኳስ ተጫዋች ሆንኩ ሴሽኮ እኔ ሎሽን ሰጥቼ ነው የምልህ ሻወር ቤት ባስገባ አንተ በትክክል አመጣ እከክ ጥግነ እንዴ ካስሚሮ ለመንስና ብሩኖ ብቻ ነው እንዴ ደሞዝ የሚከፈላቸው? ሌላው ደሞዛቸው እግዚአብሔር ይስጣችሁ ነው እንዴ? አማዲዮል ምን አባህ ነው የምትሰራው? በቃ አንደኛውን ወር ነው አይደል የምታርፈው? ይኸው ስልክም አለ ቲክቶክ ጀምርከኛ ጋናና እዚህ ተበሻሸቅ እከክ የሆናችሁ ፍጥረቶች ከአንድ ወር አንድ ቀን እየተጫወቱ ዛሬም ተለጠፉ በበዓል ማግስቱ በልልኝ ምድረ ቅሪላ ሁላ እከክናችሁ እናቴን እከክናችሁ። በቃ እንዲህ የቻልክ ፈርስታ ምን አባት ይሸራመዳለ? አሁን ተጫዋች እያለን ምን አባት ይሸራመድ ያለ የጠነባ መላጣ ዳኛ ተወሱን የሸርሜዳ ልጅ ተው። ቢያንስ አንሸነፍም ነበር ሊቻ ቢኖር ቢያንስ። አረ በፈጣሪ አሁን ነው ደም ዝውውር የሚሰራው ሁሌ ምን አባህ ሸራመደህ ፈርስታ። በቃ እንዲህ የምትል ከሆነ እኮ እንዲህ መጮት እኮ ነው በቃ። እኔ የቻለን መሸነፋችን ነው የሚያነ ባልቻልክ እኮ አልቻልክም ነው እኮ በቃ። አረ በፈጣሪ ስም አረ በዚህም በዛም ግባችንን ማሳካታችን አይቀርም። ሻምፒዮንስ ሊግ እንደሆነ ድሮን ይገባል። እኛን ማስወጣት የሚችል የለም። ግን እንዲህ የቻልክ ለምን ትሸነፋለህ በኦልትራፎርድ ለምን? በቃ ይሄ ነው የሚያናድደው በቃ። ዩናይትድ አንድ ሊድስ 2 የተጫዋቾች ሬቲንግ እንደ ሁል ጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁል ጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ከላመንስ ነው የምንጀምረው? ላመንስ ዝም ብሎ ይገባባሃል ከቦክስ ውጪ አንተ አትችልም። ገብቶሃል? 0 ነው የምንሰጥ። ከዛ ሉክሾ ጋር እንሄዳለን። ማን ሉክሾ ኳስ ጠፍቶበታል። ሁሌ ነው የምናገረው። ሉክሾ የሚባል ሰውዬ ሌላ ሾው ይጀምር ሄዶ እዛ ገብቷችኋል? አለብኝ ሾው ማይ ነው ምንም ይሄ ሰውዬ አያውቅም ኳስ 0 ምንም ነገር ነው የማይችለው። ከዛ ሊሳንድሮ ማርቲኔዝ ጋር እንሄዳለን። ማርቲኔዝ የሚገርም ኳስ ነው ከጎል ያወጣላችሁ፣ ግን በቀይ ወጥቶባችኋል እሱ። ስለዚህ ቀይ ደግሞ ያስቀንሳል። ኔጌቲቭ 1 ነህ። ኔጌቲቭ 1 ሌኒዮሮ ከጎን ራፐር የመሰልክ ሰውዬ ምንም አትችልም አንተ። ኳስ ስለ ኳስ የምታውቀው ነገር የለም 0 ገብቷላ? ሌኒዮሮ ተደበቅ እንዳሊዝ 0። ከዛ በኋላ ማዝራዊ ጋር እንሄዳለን። ማዝራዊ ምንድነው የምትሰራው እንዴ? ሞሮኮ እዛ በአልባሌ ነገር እንትንን ስለቀማች ዋንጫ እዚህ ገብተህ የምትጮት ነው እንዴ? ይመስል አትችልም። 1 ከ10 ምንም ነው ማችል። መሀል ሜዳ ላይ እንሄዳለን ማለት ነው። በጣም የሚችል ተጫዋች ካስሜሮ እግዚአብሔር ከጌም አቋሙ አይቀንስ። ገብቷችኋል? ዛሬ ሰከንድ ሃፍ ላይ በጣም ጽድት ያለ ጨዋታ ጎላ ገባ። የሚያምር ጨዋታ ነበር ሲጮት የነበረው ማለት ነው። አሲስት ያደረገው ብሩኖ ነው። በጣም ያምራል ካስሜሮ ጨዋታ ማለት ነው። 8 ከ10። ከዛ በኋላ ኡጋርቴ ጋር እንሄዳለን። ኡጋርቴ ማለት ይላችሁ 4G 5G ምናምን የሚባሉ ኢንተርኔቶች አሉ። 2G ነው። በጣም እንቅስቃሴው የተገደበ ሰው ምንም በጣም ስሎ ነው ምንም ነገር አያውቅም። 1 ከ10 ማለት ነው። ከዛ በኋላ አማድ ጋር እንሄዳለን። አመዱ ቡን ያለ ሰውዬ ነው። ስለ ኳስ የሚያውቀው ኳስ ጠፍቶበታል። ያመላጣ አስገቡት። አማድ አይችልም። ምንም ነው የማይችለው። 2 ከ10። ብሩኖ ጋር እንሄዳለን። ብሩኖ ዛሬ ያን ያህል ክሬት እያደረገ አልነበረም፣ ግን ስቲል 1 አሲስት አድርጎ ነው የወጣው። ገብቷችኋል? ካፒቴን የሆነው ለዚህ ነው። በጣም የሚያምር ጨዋታ ማለት ነው። 7 ከ10። ከዛ በኋላ ኩኛ ጋር እንሄዳለን። ኩኛ ያ ሁላ ቀን ረፍት ሲያደርግ ዳንሱ ይጠፋበታል እያልኳችሁ ነበር። ኳስ ጠፋበት፣ ጭራሽ ኳስ ጠፋበት። ይሄ ምንም ነገር ነው የማያውቀው። 1 ከ10። ከዛ በኋላ ሼስኮ ጋር እንሄዳለን። ማን ሼስኮ ማለት ነው? ምንድነው ይጠቃቀማል? ምንድነው የሚጠቀመው ነገር? ምንም ነገር ነው ኳስ የማያውቀው ሼስኮ ማለት ነው። ስለዚህ ለሼስኮ 0 ነው የምንሰጠው ማለት ነው። ያው ተጫወትሽ፣ እንደተለመደው ተሸነፍሽ። ኖርምዬ በዚህ ውጤት ብዙ እንዳትደሰት ያርሰናል ደጋፊ ገባህ አይደል? እኛም ይሆናል እነሱ ማውራታቸው እንዲያሳፍራቸው ቢያረጋቸው ነው እንጂ እኛን ያን ያህል ሊያስደስተን የሚገባ አይነት ውጤት አይደል። ምን አገባን? ገባህ አይደል? ምን አገባን? አንተ እየወየልክ አይደል? የራስህ ስራ አለብህ። ተረዳኝ አይደል? ከጨዋታው ግን የተገነዘብነው ነገር ማለት ነው ምንም አይነት ታክቲክስ አያስፈልግህም ብሩኖ ካለህ ማለት በቃ። በተለይ ሜትሩን ፈርስት ሃፍ ሜትሩን ሎከር ሩም ውስጥ ረስቶት ነው። ሰከንድ ሃፍ ሜትሩን አመጣ መተረውና ካሲሚሮ ጎል ማለት ምን ሼ ነው ማን ዴ ገባህ አይደል? ቀይ ስለወጣብሽ ነው እንጂ ካምባክ ሰሪ ነበር አባት። ገባህ አይደል? ፈርስት ሃፍ ግን እንደዚህ የተጫወቱበት መንገድ ምን ሼ ነው ካልሽኝ ማለት ነው 24 ቀን ለማንቸስተር ዩናይትድ ተጫዋች ጊዜ ከሰጠው ግልጽ የሆነ ነገር እኮ ነው። ክለብ ይሄድበታል ወይ ደግሞ የትርፍ ቀን ስራ። ምክንያቱም 2 ወር ደሞዝ እንዴት ይበላል ሳይጮት? 2ኛ ወር ደሞዝ ይበላል ሳይጮት። ገባህ አይደል? ክለብ ሄደበት። አንዳንዱ ደግሞ ፓርት ታይም ስራ ምናምን ሰራበት እንጂ ኖርማል ነው። ኖርምዬ ነው። ምንም ቅር እንዳይልሽ። 3ኛ ቦታ ያንቺ ነው። ከነገና ደግሞ ቀይ መደጋገሚው ነገር ምን ሼ ነው? ከወንድም ጥላ ጋር የለመድሽው ነገር ነው ማለት ነው። እነሱ ቀይ ሳይሰጣቸው ሲቀር
ካንቺ ነውማ አንቺ ነሽ የተቀበልሽው። የሚቀጥለው ጨዋታ ደግሞ ሌላ ቀይ እንጠብቃለን። ሉክሾ ምናምን ኬዝማ ተረዳሽኝ አይደል? ብሩኖ ካለ ጎል ታገባለህ። እንዳይገባብህ ብቻ እንዳይገባብህ። ይሄን ማለት ትችያለሽ አትሺ ስለምናቅማ ወይኔ እኛ እንደ ብሩኖ አይነት ተጫዋች ቢኖር ስለማይገባብንማ እኛ አንድ እናገባለን ቢያንስ ሁለት። ታክቲክ አያስፈልግም። ብሩኖ ብቻ ካለ ታክቲክ አያስፈልግም። ያን ያህል ቅር እንዳይልሽ። ሶስተኛ ያንቺ ነው። እኔ አሁን ብዙ አልናገርሽ፣ ምክንያቱም 2-0 የተመራሽ ቀይ ወጥቶብሽ አንድ ጎል አገባሽ። ሊድዝን እኮ ልታስጨንቂ ሞከርሽ፣ አላስጨነቅሽውም። ልታስጨንቂ ሞከርሽ ለሙከራሽ ብቻ ማለት እየሞከርኩ ነው። ቤተሰብ ናውጣ ቀብራራው ናውጣ እስቲ ና። አየህ ወሩን ሙሉ አልተጫወትኩም። ምን አንድ ሳልጮት እንደደሰት የፈጠረኝ ማን ነው አላልክም? ማን አባክ ደስተኛ እንድትሆን አደረገ? ሲጀመር ቡድንህ እኮ ባለመጮቱ ብቻ ነው ደስተኛ ሆነህ የተቀመጥከው እንጂ ወደ ስራን ከገባማ ከተጫወተ እኮ መሸነፍ ባህሉ አይደል እንዴ? በተለይ ዘንድሮ አንተ ለኛ ትነግረናለህ። ካሪክ መጥቶ ተከታታይ ቢል ለኛ እንዲ ደረታችሁን ተነፉብናላችሁ። ይኸውልህ በእኔና በአንተ መካከል ያለው አንድ ነገር ነው ልዩነቱ ማለት ነው። በምትማረው በእያንዳንዱ የትምህርት አይነት በሙሉ ወድቀህ የቀረህ አንድ ቻሌንጅ ነው። እሱን ጸጉር የማስቆረጥ ቻሌንጅ ነበር የቀረህ። እሱንም እስካሁን ድረስ ማለፍ አልቻልክም። ያንን ሰው አቅምለህ ለቀኸዋል። ዘንድሮ እኮ አላማችሁ ጸጉር ማስቆረጥ ነበር። እሱንም ማስቆረጥ ያቃተ ቡድን ደጋፊ ነህ። ምንም አባካታ መጣም። በቃ እኔ እኮ ነገርኩህ። አንተ አለመጮት ብቻ ነው ደስተኛ እንድትሆን ያደረገ። ይቅርባችሁ። ሳትጮቱ እየተቆራራችሁ ብትኖሩ ነው ጥፊታባሽ። በሜዳና በደጋፊሽ ፊት አፍልተሽ ነበረ። ሰሞኑን አፍልተሽ ክትን ያልኩት